እስከዛሬ በእንደዚህ አይነት ቪዲዮ መተንባችሁ አናውቅም። ዛሬም ደግሞ እውነት ለመናገር የመኖርና ያለመኖር ጉዳይ ስለሆነብን የመጣ ነው። ስለዚህ አቅም ያላችሁ በገንዘባችሁ፣ አቅም የሌላችሁ ደግሞ ሁለቴም ሶስቴም አምስቴም ኮፒ ሊንክ እያደረጋችሁ መርዳት ወደሚችል ሰው አድርሱልን። ይሄ በምስሉ ላይ የምትመለከቱት ሐኪም ዶክተር አዱኛ አቤ ይባላል። ማህፀንና ጽንስ ስፔሻሊስት ሐኪም ነው። ባለፈው አመት ነው ገና የተመረቀው። ገና 34 አመቱ ነው። ግን እንዳጋጣሚ ሆኖ ብሬን ቲዩመር ተገኝቶበታል እና ኢትዮጵያ ውስጥም መታከም አልቻለም። ስለዚህ ግዴታ ህንድ ሄዶ መታከም አለበት። ለሱ ደግሞ ወደ 6 ሚሊዮን ብር አካባቢ ነው የተጠየቀው። 6 ሚሊዮን ብር እሱ ከየትም ሊያመጣው አይችልም። እኛ ግን ብንተባበር ያለንን 50 ብርም 100 ብርም 20 ብርም 10 ብርም ብናዋጣለት የዚህን እንቁ የሆነ ሐኪም ህይወት ማዳን እንችላለን። ለቤተሰቦቹ ለሱም ደረስኩላችሁ ባለበት ጊዜ እንደዚህ አይነት ችግር ገጥሞታል እና ባካችሁ ሁላችንም ተባብረን እናሳክመው። ይሄንን ሐኪም ካለበት ችግር እናውጣው። 6 ሚሊዮን ብር ለሱ በጣም ብዙ ነው። ከተባበርን ከረዳነው ግን ሁላችንም ይሄንን ማድረግ እንችላለን። በእንደዚህ አይነት ቪዲዮ መተናናቅም እና ባካችሁ ይሄን ቪዲዮ መርዳት ለሚችል ሼር ኮፒ ሊንክ እያደረጋችሁ አድርሱልን። መርዳት የምትችሉ ሰዎች 10 ብርም 20 ብርም ነው ሳትሉ ሳትንቁ የምንችለውን ሁላችንም ኮንትሪቢዩት አድርገን ይሄንን ሐኪም እናሳክመው። አሁን ያለበት ሁኔታ በጣም ጥሩ አይደለም። እንግዲህ አንድ ሐኪም ትልቁ ሀብቱ እውቀቱ ነውና እውቀቱን እያጣ ሚሞሪውን እያጣ የሚናገረውንም የማያስታውስበት ጊዜ ደርሷል እና እባካችሁን በምትችሉት ፍጥነት ሁላችሁም የምትችሉትን ያቅማችሁን አድርጋችሁ ይህንን ሐኪም እናሳክመው።